መምህር ጌታሰጠኝ ነኝ። በሶስተኛው ክፍላችን ላይ ዛሬ የጎን አራት አይነቶችንና ባህሪያቶችን አንዱን ከአንዱ እያጣመርን ልዩነትና አንድነት የምናይ ይሆናል። ይህ ሶስተኛው ክፍላችን ነው። በዚህ በሶስተኛው ክፍላችን ላይ የምናየው የጎን አራት አይነቶች ትራፒዚየም እና ካሬ ናቸው። የነዚህን ጎኖች ወይም ቅርጾች አንድነት አስቀድመን እናያለን። ካሬና ትራፒዚየም ወይም ደግሞ ትራፒዚየም እና ካሬ አንድነታቸው ምንድነው የሚለውን አስቀድመን እናያለን ማለት ነው። ይህ ቪዲዮ ከተመቻችሁ የዩቲዩብ አካውንታችንን ላይክ ሼር ፎሎ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ከወዲሁ አስቀድመን እንጠይቃለን። እሺ ካሬና ትራፒዚየም አንድነታቸውን እናስቀድማለን። መጀመሪያ ያው እዚህ ጋር እንደምታዩት ሁለቱም አራት ጎን አራት አንግል እና አራት መለያያ አላቸው። ስለዚህ ይህ የጋራ ባህሪያቸው ነው ሁለቱንም አንድ የሚያደርጋቸው። ይህ ማለት ምን ማለት ነው የሚለውን እዚህ ጋር በደንብ አጽንኦት ሰጥተን የምናይ ይሆናል። አራት ጎን ማለት ትራፒዚየም ጋር ስመጣ የመጀመሪያው ጎን ሀመሮሃ ነው። ሁለተኛው ጎን ሀመሮሃ ነው። ሶስተኛው ጎን ለም ነው። አራተኛው ጎን ደግሞ ጎን ሀለ ነው። ስለዚህ አራት ጎን አለው ማለት ነው። አራት ጎን አለው። ካሬ ጋርም ስመጣ ጎን ሀለ አንድ ጎን ነው። ጎን ለሀመሮሃ ሁለተኛ ጎን ነው። ጎን መሀመሮሃ ሶስተኛ ጎን ነው። ጎን ሀመ አራተኛ ጎን ነው። ስለዚህ ሁለቱም አራት ጎን አላቸው። ይህ የጋራ ባህሪያቸው ነው። ሌላኛው አንድ የሚያደርጋቸው ባህሪ ደግሞ ሁለቱም አራት አንግል አላቸው። ሁለቱም አራት አንግል አላቸው። ይኸው እዚህ ጋር አንድ አንግል አለው። እዚህ ጋርም ይሄ አንድ አንግል አለው። ሶስተኛ አንግል አራተኛ አንግል እዚህ ጋርም ስመጣ ካሬ ጋር አራት አንግል አለው። አንደኛ አንግል ይሄ ነው ጎን ሀ ሁለተኛ አንግል ጎን ለ ሶስተኛ አንግል ሀመሮሃ አንግል መ አራተኛ አንግል ሀ አንግል ሀመሮሃ አንግል መ አንግል ለ ካሬ ጋርም ስመጣ አንግል ሀ አንግል ለ አንግል ሀመሮሃ አንግል መ አራት አንግሎች አሏቸው ማለት ነው። አራት መለያያ አላቸው ብለናል ሁለቱም። ስለዚህ እዚች ጋር መለያያ ነጥቦቹ እነዚህ ናቸው መስመሮቹ የሚለያዩበት ማለት ነው። ስለዚህ ነጥብ ሀ አንድ ጎን ነው። ነጥብ ሀመሮሃ አንድ መለያያ ነጥብ ነው። ነጥብ መ ነጥብ ለ አራት መለያያ አላቸው። እዚህም ጋር ስመጣ ነጥብ መ ነጥብ ሀ ነጥብ ለ ነጥብ ሀመሮሃ አራት መለያያ ነጥቦች አሏቸው ማለት ነው። ስለዚህ ይሄ ሁለቱም አንድ የሚያደርጋቸው የጋራ ባህሪ ነው። ወደ ልዩነታቸው እመጣለሁ። ልዩነታቸው ደግሞ ካሬና ትራፒዚየም ልዩነታቸው የመጀመሪያው ትራፒዚየም አንድ ጥንድ ጎኑ ብቻ ትይዩ ነው። አንድ ጥንድ ጎኑ ብቻ ነው ትይዩ። አንድ ጥንድ ጎኑ ብቻ ትይዩ ነው። ይኸው እዚህ ጋር በመስመር በደንብ ዙም አድርጌ ላሳያችሁ ይሄንን ምስል። ያው አንድ ጥንድ ጎኑ ብቻ ትራፒዚየም ትይዩ ነው የትራፒዚየም። ይህ ማለት ጎን ሀመሮሃ አንድ ጎን ነው። ጎን ሀመሮሃ አንድ ጎን ነው። የሱ ሌላኛው ተቃራኒ ትይዩ ጎኑ ደግሞ ጎን ለመ ነው። ስለዚህ እንደምታዩት ሁለቱ መስመሮች ወደ ተመሳሳይ አግዳሚ መስመሮች ናቸው። መስመሮቹ የማይነካኩ ወይም የማይገናኙ መስመሮች ስለሆኑ ምንድን ናቸው? ትይዩ መስመሮች ናቸው ማለት ነው። ጎን ሀለና ጎን ሀመሮሃ መ ግን ይገናኛሉ። ስለሚገናኙ
ትይዩ መስመር ልንላቸው አንችልም። ይኸው እዚህ ጋር እንዴት እንደሚገናኙ ላሳያችሁ። ይሄ እንደዚህ ወደ ታች ይወርዳል። ይሄም ጎን ለመም ወደ ታች ይወርዳል። ስናየው ወደ ታች የሚገናኙ አይመስሉም። ነገር ግን ወደ ላይ እንደዚህ አሰምረዋለሁ። ይህንንም በተመሳሳይ ወደ ላይ በማሰምርበት ሰዓት እንደምታዩት እዚች ጋር ተገናኝቷል ማለት ነው። እዚች ጋር ተገናኝቷል እንደምታዩት። ስለዚህ ጎን ሀለ እና ጎን ሀመርኋመ ትይዩ አይደሉም። ትይዩ የሆኑት ጎን ሀለ እና ጎን ሀ ሀመርኋና ጎን ለመ ብቻ ናቸው። ካሬ ጋር ግን ስመጣ ጎን ሀለ አንድ ጎን አለን እዚህ ጋር ጎን ሀለ አንድ ጎን አለን። የእሱ ተቃራኒ ትይዩ ጎን ደግሞ ጎን መ ሀመርኋ ነው። ጎን መ ሀመርኋ ነው። ጎን መ ሀመርኋ ነው። እንደምታዩት አይገናኝም። ካሬ ሁለት ጥንድ ጎኑ ትይዩ ነው። ሁለት ጥንድ ጎኑ ትይዩ ነው ካሬ። ይኸው እንደምታዩት ሁለት ጥንድ ጎኑ ትይዩ ነው ካሬ። ሁለት ጥንድ ተቃራኒ ጎኖቹ ካሬ ትይዩ ናቸው። አንደኛው ጥንድ ጎን ሁለቱ አግዳሚ መስመሮቹ አንድ ጥንድ ትይዩ ናቸው። ሁለቱ ቋሚዎቹ ደግሞ አንድ ጥንድ ትይዩ ጎን ናቸው። አንድ ጥንድና አንድ ጥንድ ሁለት ጥንድ ተቃራኒ ጎኖቹ ትይዩ ናቸው። ስለዚህ ልዩነታቸው አንደኛ ልዩነታቸው ይሄ ነው። ትራፒዚየም አንድ ጥንድ ጎኑ ብቻ ነው ትይዩ። ካሬ ግን ሁለት ጥንድ ተቃራኒ ጎኖቹ ትይዩ ናቸው ማለት ነው። ሁለተኛ ልዩነት ጋር ስመጣ ደግሞ ሁለተኛ ልዩነታቸው ጋር ስመጣ ትራፒዚየም አንድ ጥንድ ጎኑ ብቻ እኩል ነው። አንድ ጥንድ ጎኑ ብቻ እኩል ነው። ይህም ማለት ጎን ሀለ እና ጎን ሀመርኋ መ እኩል ናቸው። ጎን ሀለ እና ጎን ሀመርኋ መ እኩል ናቸው። ነገር ግን ጎን ሀመርኋና ጎን ለመ እኩል አይደሉም። እኩል የሆኑት ጎን ሀለና ጎን ሀመርኋ መ ብቻ ናቸው። ካሬ ጋር ግን ስመጣ አራቱም ጎኖች እኩል ናቸው። ካሬ አራቱም ጎኖች እኩል ናቸው። ይሄ ሁለተኛው ልዩነታቸው ነው ማለት ነው። ይሄ ሁለተኛው ልዩነታቸው ነው። እስኪ በደንብ ደግሞ ሙሉ ማብራሪያውን አንድነታቸውና ልዩነታቸውን ከታች እንይ እስኪ። ይህንን ይመስላል አንድነታቸው። ሁለቱም አራት ጎን አራት አንግል አራት መለያ ነጥብ አላቸው ይላል። ልዩነታቸው ደግሞ ሁለት ትራፒዚየም አንድ ጥንድ ተቃራኒ ጎኑ ብቻ ትይዩ ነው ይላል። ካሬ ግን ሁለት ጥንድ ተቃራኒ ጎኖቹ ትይዩ ናቸው። ትራፒዚየም ሁለቱ ተቃራኒ ጎኖች ትይዩ ናቸው ይላል። ሁለተኛ ልዩነታቸው ትራፒዚየም በአንግላቸው ደግሞ ይለያያሉ። በሚፈጥሩት የአንግል አይነት ይለያያል ደግሞ። ስለዚህ ትራፒዚየም ሁለት ሹል አንግል እና ሁለት ዝርጥ አንግል ይመሰርታል። በአንግላቸው ይለያያሉ። ሌላኛው ልዩነታቸው እዚህ ጋር እንደምታዩት ሹል አንግል ለ ሹል አንግል ነው። አንግል ነ ሹል አንግል ነው። አንግል ሀ ደግሞ እዚህ ጋር ዝርጥ አንግል ነው። አንግል ሀመርኋም ዝርጥ አንግል ነው። ስለዚህ ሁለት ሹል አንግል አለን፣ ሁለት ዝርጥ አንግል አለን። ማን ትራፒዚየም ጋር። ካሬ ጋር ግን ስመጣ አራቱም አንግሎች ማዕዘናዊ አንግሎች ናቸው። አራቱም አንግሎች ማዕዘናዊ አንግሎች ናቸው። ስለዚህ ትራፒዚየም እና ካሬ በአንግላቸው ይለያያሉ፣ በጎኖቻቸው ይለያያሉ ማለት ነው። በጎኖቻቸው ይለያዩ ማለት ነው። ስላዳመጣችሁኝ አመሰግናለሁ። ዩቲዩብ አካውንታችንን